እኔ ይሄንን ቢዝነስ ጀምር ቶሎ ብዬ ሀብታም ለመሆን አይደለም። መጀመሪያ እንዴት አድርጌ ልጄን በየቀኑ ከትምህርት ቤት ማውጣት እንደምችልና ከልጄ ጋራ ጥሩ ጊዜ እንዲኖረኝ ምን አይነት አድቫንቴጆችን በወሰድ ይሻላል ብዬ ነው ይሄን ቢዝነስ የጀመርኩት። ልክ እንደኔ እናት ለሆናችሁ የራሳችሁን ስራ እየሰራችሁ ፍሪደማችሁ ለምትፈልጉ፣ ልክ እንደኔ 9 to 5 እየሰራችሁ ምን ማድረግ እንዳለባችሁ ለማታውቁ ሰዎች፣ ልክ እንደኔ ከልጆቻችሁ ጋር አሪፍ ጊዜ ጥሩ ጊዜ ማሳለፍ ፈልጋችሁ ሳይድ ሀስል ፈልጋችሁ ግን ከየት መጀመር ለማትችሉ ሰዎች ይሄ ቪዲዮ ለእናንተ ነው። እኔም እንደናንተ ፉል ታይም ሰራተኛ ነበርኩኝ እና ልጄ ፕሪኬ በሚሄድበት ሰዓት ሁሉ ጊዜ ጥያቄው ምንድነው ማማ መቼ ነው የምታወጪኝ ነው። እሱም ፉል ታይም ተማሪ ስለነበር ማለት ነው። ያው እንደምታውቁት ፕሪኬ ሲማሩ ፓርት ታይም ነው የሚማሩት፣ ግን እኔ ፉል ታይም ራሴ ሰራተኛ ስለነበርኩኝ እሱም ፉል ታይም ተማሪ ነበረ። ይሄ ጥያቄ በየቀኑ ነበር የሚመጣው። ከዛ ለዛሬ ለራሴው ቃል ገባሁኝ ማለት ነው። በሚቀጥለው አመት ትምህርት ቤት ሲሄድ እኔ ፓርት ታይም እየሰራው እሱም ደግሞ ከትምህርት ቤት ሲወጣ አብሬ ለማሳለፍ ማለት ነው። ይሄ የራሴ ውሳኔ ነው። ከዛ በጎን ምን ብሰራ ያዋጣኛል፣ ልጄንም ሳልጎዳ የኔንም ጊዜ ሳይሻማ አውቶሜት ሲስተም እያለው እኔ ከኔ የተወሰነ ኢፈርት እየወሰደ መስራትና ማደግ የምችልበት ሳይድ ሀስል ማገኝበት ፈለኩኝ ማለት ነው። ይሄን ዲጂታል ቢዝነስ ላይ አገኘሁኝ። አይቼ ዌቢናሩን በደንብ ከአንዴም 2 3 ደጋግሜ አይቼ ሰው ጠይቄ ጉግል አርጌ በደንብ ተዘጋጅቼበት ነው የገባሁት። ዛሬ ገብቼ ወይም ደግሞ ዛሬ ኢንቨስት አድርጌ ነገ ሀብታም እንደማልሆን አውቀዋለሁኝ። እዚህ ቢዝነስ ውስጥ 2 አመት ቆይቻለሁ። ብዙ ነገሮችን ቀይሮልኛል። እውነት ለመናገር መጽሐፍ የማንበብ ልምድ አልነበረኝም። መጽሐፍ እንዳነብ አድርጎኛል። መጽሐፍ ማንበብ እንኳን ጊዜ ባይኖረኝ አውዲዮ ሰማለሁኝ። ለውጡን እዩት። እንደዚህ ወጥቼ እናንተ ጋር እንዳወራ ያረገኝ እዚህ ቢዝነስ ውስጥ ከገባሁ ጀምሮ ነው። ኮንፊደንስ ኖርኝ እንደገና ፉል ታይም ስሪ ስባል ኖ አልፈልግም፣ አልችልም፣ ልጄ ይቀድምብኛል። መጀመሪያ የገባሁም ለልጄ ብዬ ነው። አሁንም ልጄ ነው ያለኝ። ስለዚህ እሱም ብዬ ነው የገባሁት። ኔቨር ብያለሁኝ እና ይሄን እንዳደረገ ያደረገኝ ኮንፊደንስ እንዳዳብር ያደረገኝ እዚህ ቢዝነስ ውስጥ ከገባሁ በኋላ ነው። ኦንላይን ቢዝነስ ላይ ስንል በጣም ከባድ ይመስላል፣ ግን በጣም ብዙ ነገሮችን ነው የሚያቃልልልን። 85%ን አውቶሜት ሲስተም ይሸፍንልናል። ከኛ የሚጠበቀው 15% ነው ማለት ነው። እንዴት አድርገን ራሱ ስኬጁል አድርገን ከኦዲየንስ